ቅናትን አርግዞ ክፋትን የሚወልደው የአይሁድ ሃይማኖት ያረጀና የደከመ ከቀን ወደ ቀን እየከሰመና እየተዳከመ ሲሄድ አዲሱ ሃይማኖት እያሉ የሚያጥላሉት ኢየሱስ የሚሰብከው የእግዚአብሔር መንግስት በየቀኑ ከክብር ወደ ክብር ሆነ። እነዚህ የአይሁድ ሃይማኖት መሪዎች የአንድ አናጢ ልጅ ከገዛ ሀገራቸው ወጥቶ ታላቅ ሥራ ያከናውናል ብሎ አላሰቡም። ተአምር ሲሰራ ሲያዩ በቅናት አበዱ። ልጁ የነሱ ሰፈር ልጅ ነው። ዮሴፍ አናጢ ነው። አናጢ ልጅ ተአምር ይሰራል ብሎ መጠበቅ በጣም ከባድ ነው። የሚደመጡና የሚሰሙ የሃይማኖት መስራቾች ካሉ ምድር ምንቀጠቀጥላቸው የአናጢ ልጅ መሆኑን ሲሰሙ ነው ያበዱት። አሁን ጤናማ ለሚመስሉ ሰዎች ትክክለኛውን ያንተን ባክግራውንድ ብትናገር ሻይ አይጠጡም ካንተ ጋር። ለዚህ ነው ብዙ ጊዜ ሰዎች ትክክለኛውን ባክግራውንድ መናገር የሚፈሩት። ስፔሻላይዝድ ያደረክ ዶክተር ነህ፣ ባንተ ከመሰራት ቀዶ ጥገና በነርስ መሰራት ይፈልጋል። አንተን ዶክተር ብሎ መቀበል ለነሱ ይከብዳቸዋል። አንተን ያልተቀበለ ሰው አንተ ውስጥ ያለውን መቀበል አይፈልግም። መጀመሪያ ሰው አንተን መቀበል አለበት። አምላክ ነው ብሎ ሊያመልኩት የነበሩ ሰዎች ጥቂት ቆይቶ እንደ ውሻ በድንጋይ ደበደቡት ጳውሎስን። በቀይ ምንጣፍ ገብተህ በድንጋይ ብትሸኝ ኖርማል ነው። የቀረበ ሲሸሽ ያጀበ ሲበተን ኖርማል ነው በል አጠገብ ያለው ሰው። የሆነ ሰዓት አበባ ሰጥቶ እንኳን ደህና መጣ ያለ ሰው አበባ በሰጠው እጅ መልሶ ድንጋይ ያነሳል። በቅናት ሲያብዱ ነው እንደዚህ የሚያደርጉት።